በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ሰላም እንዴት ናችሁ? ውድ የጸጋ ሾው ቤተሰብ ተመልካቾቻችን፣ ጸጋ ሾው የተሰኘው ፕሮግራማችንን ጀምረናል። ጸጋው በዘመናቸው በህይወታቸው የተጠቀመባቸውን አገልጋዮች ወደ እናንተ በመጋበዝ ለእናንተ በረከት እንዲሆኑ የምናደርግበት ዝግጅታችን ላይ እንገኛለን። ዛሬም ጌታ በጣም የረዳው በተለይ በሰሜኑ ክፍል በደሴ ከተማ ወንጌልን የሚሰራ ለብዙዎች ምሳሌ የሚሆን የጌታ ባሪያ እንግዳ ይዤላችሁ ቀርብ ያለው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ካፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁኝ። እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። ጸጋ ሾው በዩቲዩብ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃለሁ። ይህ ፕሮግራም በጄኤምኤም ቴሌቪዥን ይተላለፋል። የዛሬ እንግዳይ ነቢይ ሳሙኤል አባተ ይባላል። በደሴ ከተማ የሐዋርያት ዘመን ቤተክርስቲያን ባለራዕይ ነው። ዛሬ ከሱ ጋር ድንቅ ቆይታ አደርጋለሁ። ነቢይ ዛሬ ከጸጋ ሾው ጋር ቆይታ ለማድረግ ፈቃደኛ ሆነ ስለመጣ በመጀመሪያ ላመሰግን እፈልጋለሁ። አመሰግናለሁ። ጌታ ኢየሱስ ይባርካችሁ። ጸጋ ሾው በጣም ዘመናችሁ ይለምልም። ተባረኩ። አሜን። ህይወት፣ አገልግሎት፣ ቤተሰብ፣ አጠቃላይ እንቅስቃሴ እንዴት ነው አንተ ጋር? እግዚአብሔር ይመስገን። እንግዲህ በሰሜን ኢትዮጵያ እግዚአብሔር ወዶና ፈቅዶ በዛ የእግዚአብሔርን ስራ በስፋት እየሰራን ነው። በዛም እግዚአብሔር መልካም ነገሮችን እያደረገ ነው። በጣም ጥሩ። ያው ሰሜን ሲባል እኛ ሀገር ወንጌል በተለይ በጣም ለመስራት ብዙ ሰው ማይደፍረው ኤሪያ እንደሆነ ይሰማል። ብዙ ክሩሳይድ ወይም ትላልቅ የጀማ ወንጌል ስብከቶች በደቡብ በተለያዩ ቦታዎች ላይ ይካሄዳል በስፋት ማለት ነው። በሰሜን ግን አይሰማም እና ምንድን ነው እሱ ነገር? እስቲ ዛሬ ካንተ ረጅም ዘመን እዛ ስፍራ ካገለገለ ሰው አንደበት ልስማ። እንግዲህ ከታሪክም ጀምሮ ሰሜን ኢትዮጵያ በመጀመሪያ ወንጌልን በመቀበል የመጀመሪያው ነው። ኢትዮጵያ ውስጥ የመጀመሪያው ነው ወንጌልን በመቀበል በእውነት በሰሜን ነው ወንጌል የገባው። በተለይ በአራተኛው ክፍለ ዘመን በትግራይ በኩል ወንጌል መጥቷል። ይሁን እንጂ ወንጌል ወዲያውን ደግሞ የተገፋበት አካባቢ ነው። ሰዎች ያገኙትን ወንጌል ሪቴን አድርገው ይዘው የወንጌል ኃይል የተስፋፋ የተሰበከ አይደለም። ብዙ ተገፍቷል። በአብዛኛው በሌላ በባዕድ አምልኮ ስር የወደቀ ማህበረሰብ ስለሆነ በዛ ውስጥ የእግዚአብሔር ጸጋ ረድቶን አሁን ከተወሰነ ጊዜ በኋላ ወንጌል እየተሰበከ ነው። ምስክርነቶች እየተስፋፉ ነው። የእግዚአብሔር ሰዎችም እየተነሱ ነው ያለውና አሁን ላይ የተሻለ ነገር አለ። ከታሪክ ካመጣጡ ስንሄድ ግን በዛ ይግባ እንጂ ቶሎ ብሎ ወደ ደቡብ ሲሄድ ደቡብ ልባቸውን ከፍተው ወንጌልን ተቀብለውታል። ወንጌል አበልጥጓቸዋል። ወንጌል መስፋፋትን ሰጥቷቸዋል። አብዛኛው ወንጌል በገባበት ሁሉ የእግዚአብሔር ኃይል ይገለጣል፣ የእግዚአብሔር ማዳን ይገለጣል፣ ሰዎች ይፈወሳሉ፣ መልካም ነገር ይሆናልና ይሄ ነገር እንዲሆን መቼም ዘወትር ጸሎታችን ነው። በጣም ጥሩ። ከዚሁ ጥያቄ ሳልወጣ የሰሜኑስ ክርስትናው ደግሞ በጣም ኃይለኛ ነው ይባላል። እውነት ነው። እዚህ አዲስ አበባ ውስጥ የሚወራው ወሬ ነው ብነግርህ። የሰሜን ክርስቲያን በጣም በቃ ታፍ ነው። ትክክለኛ ክርስቲያን ራሱን ለመስዋዕትነት፣ ለሞት፣ ለተለያየ ነገር አዘጋጅቶ በመስዋዕትነት የሚያገለግል ነው ይላሉ ሰዎች እና ከዚህ አንጻር አንተ እንዴት ትመለከተዋለህ? እውነት ነው። ለሰሜን ሰው ወንጌል ስትነግረው ቶሎ ላይሰማ ይችላል፣ ላይቀበል ይችላል። ከተቀበለ ግን የሚጸና ጽኑ የሆነ ፈተናዎችን የሚጋፈጥ እንደዚህ አይነት ክርስቲያን ነው ያለው። በሚገርም ሁኔታ በጣም ብዙ ተቃውሞች ነበሩ። እጅግ በጣም በርከት ያሉ ከመስዋዕትነት የሚያደርሱ ከግድያ የሚያደርሱ አንዳንድ ስፍራ ደግሞ ከቤተሰብ ከድር ከተለያዩ ነገሮች እስከ መባረርና እስከ መገፋት የሚያደርስ ከፍተኛ የሆነ ተቃውሞች አሉ። በዛው ልክ የመንፈሱ መሰራር አለ።
በዛ ውስጥ ግን የመጣ ሰው ወደ ኋላ አይመለስም። በንጽህናና በቅድስና እግዚአብሔርን በመፍራት እስከ መጨረሻው ጸንቶ ህይወቱን የሚሰጥ ክርስቲያኖች ናቸው ያሉት። ይሄ እውነት ነው። እግዚአብሔር ይመስገን። ወደ በኋላ እንግዲህ ጊዜ ካገኘን ደግሞ በደንብ እናነሳዋለን። በአንድ ወቅት አስተማሪ ላይ ድንጋይ ወርውረ መጨረሻ ላይ ሲደክምህ የሆነ ጭር ያለ ሜዳ ሄድክና በጣም አለቀስክ። ያን ቀን ምን ነበር የተፈጠረው? እንደው ወደኋላ ላስታውስክ። ዋው የሚገርም ነው። ከዛ በፊት በነበረው ህይወቴ ውስጥ እኔ ከልጅነቴ ጀምሮ በጣም በከባድ ሁኔታዎች ውስጥ ነበር ያለፍኩት። ወዲያውኑ እናትና አባቴ እኔ እንደተወለድኩኝ ተለያይተዋል። ያደኩበት ደግሞ ቤት መጠጥ ቤትና ጠጅ ቤት ነበር እና በስራ ምክንያት ነው ጠጅ ቤት የገባኸው ወይስ? ቤታችን ራሱ የአያቴ ቤት ጠጅ ቤት ነው እና ምግብ ቤት እዛው አብሮ ነው ያለው። እንግዲህ በድሮ የቆየ ነው። በአንድ ቀይ ወጥ ብር 50 በሚሸጥበት ጊዜ ጥብስ 2 ብር በደህናው ጊዜ ነው እና ኢሚዲየትሊ ጡት እንዳቆምኩኝ ጠጅን የተጀመረልኝ እኔ ማለት ከጡት ቀጥሎ ጠጅ ነው መጠጣት የጀመርኩት እና ትንንሾችም ላይ ያዋለውኝ እና ይሄን ነገር ልክ ጡት እየጠቡ እያሉ ጠጅ ወስዶ ጠብ ይደረጋል ምላሳቸው ላይ እና በዛ አይነት ሁኔታ ነው ያደግኩት። እንዲያሳድጋቸው ነው ወይስ ያው እንደ መልካም ነገር ስለሚያዩት ስለሚታሰብ? ይሄን መድኃኒቱ ነው ይባላል። ይሄ ለሆድም ጥሩ ነው ምናምን ብሎ ያስባሉና ከዛ ደግሞ ከፍ እያልን ስንመጣ መለኪያ የምትባል ትንሽ ነገር አለች እና በዛች ውስጥ ጠጅ ይቀመጥልናል። ከትምህርት ቤት ስንመጣ እሷን ፉት እንላለን። ደግሞ ያው ከፍ እያልን ስንመጣ ያኔ ቧንቧ አልነበረም እንደዚህ እንደ ዛሬው ዘመን ምንም አይነት እንትን የለም። እጅ የምናስታጥበው እኛ እኔ ነኝ የማስታጥበው በዛ ቤት ውስጥ። ያው ኤልሳ ገብቶት እጅ ያስታጥባል፣ እኔ ግራ ገብቶ ነው የማስታጥበው። የመጣውን ሰው ሁሉ እጅ አስታጥባለሁ ማለት ገበሬ፣ ነጋዴ፣ የቀን ሰራተኞች ሁሉ ዋቴቨር የመጣ ሁሉና ጠጅ እቀዳላችኋለሁ። ጠጅ በምቀዳበት ሰዓት ያው ብርሌውን አንስቼ አይደለም የምጠጣው፣ ማንቆርቆሪያውን ይዤ ነው የምጠጣው። ወደ ጓዳ ገብቼ ጠጣዋለሁ እና ያ ነገር በጣም ኤክስፔሪየንስ እያደገ መጣ እና ሳላውቀው ከፍተኛ የሆነ ሱስ ውስጥ ወደኩ፣ የመጠጥ ሱስ ውስጥ እና ዲስከሬጅ ሆንኩኝ፣ ተስፋ ቆረኩኝ። ፋሚሊ የለም፣ በተለይ አባቴ የለም። የሚሰማኝ ስሜት ጥሩ አይደለም። በመጠጣት አካባቢውን ማወክ ጀመርኩኝ እና እኛ የነበርንበት አካባቢ ጦርነት አካባቢ ስለሆነ በጣም የተልከሰከሰ መሳሪያ፣ ጥይቶች፣ ምናምኖች፣ ባህሩዶች ነበሩ። እነሱን እያነሳሁኝ ሰዎች በር ላይ ሂጅ አፈነዳለሁ እና እንደውም በጣም ብዙ እርግማን በሰፈሩ ማህበረሰብ ዘንድ እግዚአብሔር ይግደል ያጥፋህ፣ ይሄ ሚካኤል እንዳለ አንተን በቃ እንዲህ አድርግ ብሎ በጣም እየረገሙኝ አይነት ነገር ነው ያደግኩትና ያ በጣም እየባሰ ሲመጣ ጤነኛ ባይሆን ነው ብሎ አሰቡ። በዛው እድሜ ውስጥ ብዙ ጊዜ ነው ወደ ጸበል የተወሰድኩት። ግን በዛም የሚለቅ አይደለም። በዛም ውስጥ ፈውስ አላገኘሁም። እና ምግብ ቤት የሚመጡ ሰዎች ደግሞ የሚያደርጉት ነገር አለ። ሲጃራ ግዛ ይላሉ። ገዝተን ስንመጣ ደግሞ እስኪ ለኩሰህ ሆና ሲባል ያው እዛው ስበነው ነው የምንመጣው። እና በእርግጥ ሲጋራ አዲክትድ አልሆንኩም። ግን ሱሶች ወደ እኔ በጣም እየመጡ ያሉበት ጊዜ ያደኩ ስመጣ ደግሞ ማንም እንደሌለኝ የሚሰማብኝ ጊዜ እየሆነ መጣ። በዛ ውስጥ አንዱ ከምጠላው ነገር ፕሮቴስታንት የሚባሉትን ነው፣ ጴንጤዎችን ነው። ለምን? አይ ዶንት ኖ በቃ ማለት ማርያምን የካዱ እንደውም እግዚአብሔርን የማያውቁ እንደዛ ሁሉ ነው። እስከዛ ድረስ ነው የማስበው። እኛ አካባቢ ይሄ አለ። የሚነገረን ነገር ከመጀመሪያው ጀምሮ በጣም በርካታ ጸያፊ ነገሮች ነው ስለነሱ የሚነገረን፣ ያልሆኑ ነገሮች። ማታ ማታ መብራት ያጠፋሉ፣ እንደዚህ ያለ ግንኙነት ያደርጋሉ፣ የሚመገቡት እንደዚህ ነው፣ ቅዱስ ቁርባን የሚወስዱት በድመት። በጣም ጸያፊ የሆኑ ነገሮች ስለምንሰማ እውነት ነው የሚመስለን እና በጣም እንዳጋጣሚ ሆነ ስምጠሬ ፕሮቴስታንት ሆነ። የትምህርት ቤቱ አሁን የምትለው አይነት ሰው እዛ ስም ይጠራል። ከዛ ደግሞ የሬዲዮ ፕሮግራሞች አሉ። የሬዲዮ ፕሮግራሞች ላይ ዘፈኖች አሉ። ዘፈኑ ሲደርስ እሱ ይዘጋዋል። ዘፈን መስማት አይፈልግም። ተማሪ ፊት ክፈተው እንችለዋለሁ። ለምንድነው የምትዘጋብን ምናምን እለዋለሁ። መንገድ ላይ እጠብቃለሁ፣ ድንጋይ ወረውራለሁ፣ ልማታ ሁሌ ይገለገላለሁ እና ያው የመጠጥም ነገር ስላለ ሰዎች ይፈራሉ። በካልሲ ውስጥ ነው ጩቤ የማስቀምጠው ምናምን። በጣም በቃ የሆነ ነገር ማድረግ መሆን ነው የምፈልገው እና በጣም እሱንም ከመጠን በላይ እያስጨነኩት መጣሁ እና የሚመልስልኝ ምላሽ በጣም ትዕግስተኛ ነው
ብዙ ነገር አድርጌው እግዚአብሔር ይባርክህ፣ ጌታ ኢየሱስ ያስፈልግሃል፣ እሱ የዘላለም ሕይወት ነው። እቺን ቃል ነገር ነው የሚሄደውልኝ እና አንድ ቀን ጫካ ውስጥ በተቀመጥኩበት ሜዳ ውስጥ ቁጭ እንዳልኩኝ የማላቀው አይነት ኃይል ወደ ውስጥ የመጣ እና ዝም ብዬ ነው ማለቅሰው። ምን አድርጎኝ ነው? በእርግጥ እሱ የሚለው ኢየሱስ ያድናል። እንደዚህ ትዕግስተኛ ያደረገው ምንድን ነው? በእኔ ውስጥ ያለው አለመረጋጋት፣ በሱ ውስጥ ያለው እረፍት፣ በእኔ ውስጥ ያለው ጭንቀት፣ በሱ ውስጥ ያለው ሰላማዊ ህይወት እሱን አይና በጣም እደነቃለሁ። እና አንድ ቀን በቃ ወሰንኩኝ ይሄ እሱ የሚከተለውን ጌታ መከተል አለብኝ ብዬ ቤቱ ሄድኩኝ። በቤቱ ስገባ ግን ሌላ ነገር ሆነ። ፈሩ። በቃ እንደተለመደው ለማታ ወይ የሆነ ነገር ላረጋቸው እንደመጣውና ሚስቱ ጋር በጣም ተጨነቁ እና ጌታ መቀበል እፈልጋለሁ አልኩት። ደጋግሞ ጠይቀኝ፣ እውነትህን ነው? እውነትህን ይህን ጌታ መቀበል ትፈልጋለህ? አዎ አልኩት። እና ያው ጌታን ተቀበልኩኝ። ጫካ ተራራ ላይ እየወሰደ ደህንነት ትምህርት አስተማረኝ። እሱ ነው ያለው። በጣም ያስገርማል። እግዚአብሔር ይመስገን። ከዛ በኋላስ እንዴት ነው ራስህን ለእግዚአብሔር መንግስት ለወንጌል ስራ የለየኸው? ለወንጌል ስራ የተለየሁት በእርግጥ ወንጌል ወደ ህይወቴ ከመጣ በኋላ ዲሲፕሊን እንዳደረገ በጣም በስነ ምግባር የተሞላው ሰው እንደሆን ኩል እንደሆን እንድረጋጋ ካልኩ ሱሶች የወጣሁበት አንድ ዋናው ምክንያት እንደውም ከዚህ ከአዲስ አበባ የመጣ አንድ አገልጋይ ያው እኛ ብዙ ገጠር አገልጋይ ሲመጣ በጣም ነው የምንደነቀው፣ በጣም ነው ደስ የሚለን እና እንደ ኮንፈረንስ ተዘጋጅተው ቸርቹ በጣም ረጅም ቸርች ነው፣ ሰፊ ነው። እዛ ቸርች ውስጥ እኔ ወደ ኋላ ወንበር ነበር የተቀመጥኩት። ሰውየው ከፊት ሆኖ መናፍስቶችን ያዛል። ውጡ ጭንቅላት ሆነ ያለ እንትን ሆነ ያለው እንደዚህ ያዛል እና እኔም በወጣልኝ ብዬ አሰብኩኝ። እዛ ውስጥ እንደተቀመጥኩኝ በቃ ያለ አንዳች ችግር እንደዛ እንዳልሆንኩ ይገባኝ ነበር እና አንዳንዶች ይወርቃሉ፣ ይፈራገጣሉ፣ ምናምን ይወጣላቸዋል አጋንንት። እኔ ላይ ያለው ግን ጉባኤ ውስጥ እንደተቀመጥኩኝ በጣም ቆሻሻ ልብስ የለበሰ ሰው ነው፣ በጣም የሚያስፈራራ ሰው ነው። ከኔ ውስጥ ወጥቶ ጉባኤውን ሰንጥቆ ሲሄድ አየሁ። በመንፈስ እንደዛ ተሰማ። አዎ አየሁት። ወጥቶ ሲሄድ አየሁት። ወጥቶ ጉባኤውን ሰንጥቆት እንደዚህ ሲሄድ አየሁት እና የሆነ ነገር ከውስጤ ወጣ። እዛው ሞመንት ላይ ከፍተኛ የሆነ እረፍት ተሰማኝ። እርፍ አልኩኝ። ከዛ ቀን ጀምሮ እግዚአብሔር ህይወቴን ነካው። የተለወጥኩ መጣው እና የመጀመሪያው ኢቨንት ነው። ሁለተኛው ኢቨንት በእርግጥ በዛን ጊዜ ሰውየው ትንቢት ተናገረ። አሁን ስትሄዱ አንዳንዶቻችሁ ላይ የመንፈስ ቅዱስ ኃይል ስለገባባችሁ ፈተና ያጋጥማችኋል አለ። ልክ እንደለመድኩት ወደ ቤት ስገባ የአካባቢው ማህበረሰብ ተሰብስቦ ውሻ ናቸው ግደሏቸው፣ ወይ ደግሞ ከቤታቸው አስወጡ፣ እናቶቻቸው ይህን የማያደርጉ ከሆነ ከድር ይባረሩ፣ ከቤተ ክርስቲያን እንዳይደርሱ ተባለ። ስደቱ ጀመረ በይፋ እና ከቤት ተባረርኩ። 4 ቀን ሙሉ ምግብ ሳልበላ በረንዳ ላይ ተኛሁ። ግን የሆነ ደስታ ውስጥ ያለ ግን ሰውነቴ እየደከመ መጣ። በ4ኛው ቀን እና ያው ሳሚ ሊሞት ነው ብለው ልጆች ሲናገሩ አንዲት እናት ሰማች፣ አምጡልኛለች። ታዝዬ እዛ ሄድኩኝ። አስተኙኝ። ትንሽ በውሃ እንጀራ እየነከሩ ሰጡኝ። ያው ጉሮሮዬም እየተፈታ መጣ። በዚሁ ኢቨንት ውስጥ እያለ የወደቀ ትራክት አገኘሁኝ፣ ወንጌል የሚሰበክበት እና የትራክቱ ሜሴጅ 2 ብቻ ነው፣ የመንፈስ ፍሬና የስጋ ፍሬ የሚል ነው። እና ቀስት አለ፣ የሚዋጋ ቀስት አለ። የስጋ ፍሬ ይልና ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት ምናምን ይላል። ስካር የሚለው ልቡን ወቅቶ አየሁት። ለካ እንደዚህ የተወጋው ሰው ነኝ እኔ። እግዚአብሔር ምሕረት አድርግልኝ። በጣም አለቀስኩኝ። እንደዚህ ደግሞ ገልብጬ ሳየው የመንፈስ ፍሬዎች ይልና እነዛ ውብ የሆኑ የመንፈሳዊ ፍሬዎች ደግሞ ተጽፈዋል። ፍቅር፣ ደስታ፣ ሰላም፣ በጎነት፣ የዋህነት፣ ራስን መግዛት ገላትያ ላይ እንደተቀመጠው ሁሉም አሉ። አሁን የኔ ምርጫ ይሄ ነው ብዬ ለውጠኝ ብዬ መጸለይ ጀመርኩኝ። እነዚህ አሁን ያልካቸው እነዚህ መንፈስ ፍሬዎች እኔ ውስጥ ይቆያሉ። ጸለይኩኝ። ከረጅም ጸሎት በኋላ በቃ መንፈስ ቅዱስ በጣም አገኘ እና እየተለወጥኩኝ መጣሁኝ ማለት ነው። ከዛ እግዚአብሔርም የብዙ የትምህርት እድሎችን ፈጠረልኝ። ሴኩላር የሆኑ ትምህርት እድሎችን አገኘሁ። ባህር ዳር ዩኒቨርሲቲ የመጀመሪያ ዲግሪን ሰራው። ጨምሬ እዛው ዲግሪ 2ኛ ዲግሪ ሰራው። ከዛ ወጣሁኝና ደግሞ በቲዮሎጂ እግዚአብሔር አስተማረኝ። እንደዚሁም ዲግሪ ሰራው። ኢንዲራ ጋንዲ ያለ የህንድ ዩኒቨርሲቲ እዛ ደግሞ ኤምኤን ሰራው። ስራ ጀመርኩኝ። አንድ ከተማ የመዘጋጃ ቤት ስራ አስኪያጅ ሆኜ ለመጀመሪያ ጊዜ ተሾምኩኝ። የመንግስት ሹመት አገኘሁ። በመንግስቱ ደግሞ ለላቁ የከፍተኛ አመራሮች ስልጠና ጦላይ የሚባል አካባቢ ገባሁኝ። በከፍተኛ አመራሮች በሀገሪቱ ጠቅላይ ሚኒስተር ምናምን የሚመራ ስልጠናዎችን አገኘሁ። ከዛ የፖለቲካ ስታተስ እየጨመረ መጣ። ወደ ዞን፣ ከዛ ያለፉ ወደ ክልል እንደዛ የሚሆን ተጽዕኖች እየተፈጠሩ መጡ። ግን
ፖለቲካውና የገባብኝ መንፈስ ጋር ትንሽ ደግሞ አብረው ኮንትራዲክት የሚያደርጉ ነገሮች ነበሩት። ከዛ እግዚአብሔር ረዳኝና ወደ ኤንጂኦች የገባሁኝ በርከት ያሉ ኤንጂኦችን ለ13 ዓመት ሰራው ማለት ነው። በዚህ ሁሉ ግን ሀፍሊ ጌታን አገለግላለሁ፣ ሀፍሊ ደግሞ በግማሽ የእግዚአብሔርን መንግስት ስራ ሰራለሁ። ልቤ ግን የእግዚአብሔር መንግስት ጋር ነው ሙሉ ለሙሉ የሆነው። አገልግሎቴ የጀመረው በዝማሬ ነው። በርካታ የገጠር ቀበሌዎችን በእግሬ ተራሮችን በዝማሬ ነው የተገለጥኩት። የመጀመሪያው ዝማሬ ነው። ትዘምር ነበረ? በፊትም ሞክር ነበር ድምፅ? አዎ እግዚአብሔር ይመስገን። እና እንደውም አንድ መዝሙር አለኝ ዩቲዩብ ላይም እንደዚህ የተለቀቁ መዝሙሮች አሉ። ኢቢኤስ ምናምን ይለቀቁ ነበረ እና ወደዛ ተራሮች እየሄድኩኝ ወንጌል መናገር፣ መመስከር፣ ከዛ ደግሞ መዘመር እንደዚህ የሆነ እግዚአብሔር አገልግሎት ይህን በዛው ስራ ላይ ያለው እያሳደገው መጣ። ውጫሌ ጀመረ፣ ሀይቅ፣ መርሳ፣ ወልዲያ ወደዛም እንደዚህ የሚባሉ አካባቢዎች አሉ። ቆቦ፣ አለማጣ፣ ወደ ትግራይ ገባ መቀሌ፣ ከዛ ደግሞ ወደ ውቅሮ፣ ከዛ ያለፈ ወደ አክሱም፣ ወደ ሽሬ ድንበሮች አካባቢ፣ ወደዚህ ደግሞ ወደ ጎጃም ሰፈር፣ ወደ ባህር ዳር፣ ወደ አፋር፣ ወደዚህ ደግሞ ወደ ስመጥማ እንደዚህና ደቡብም አካባቢ እግዚአብሔር በቸርነቱ እያስፋፋኝ እንግዲህ ያገለገልኩ ነበር ማለት ነው። የመጨረሻው ውሳኔ ላይ የመጣሁት ግን እግዚአብሔር ተናገረኝ። እኔ ደሞዝህን እከፍልሃለሁ፣ አንተ ታገለግለኛለህ አለኝ። ድምፅ መጣ። ከዛ የሐዋርያ ዘመን ቤተክርስቲያን ደሴ ላይ ተጀመረ። የሐዋርያ ዘመን ቤተክርስቲያን ደሴ ላይ እንደተጀመረ በሚገርም ሁኔታ ጫናው እየበረከተ መጣ። የአገልግሎቱ ጫና በጣም የታመሙ ሰዎች ይመጣሉ። የወንጌል ስርጭቱ ከፍተኛ ነው። ስራው እየሰፋ መጣ። በዛ ውስጥ ወሰንኩኝ፣ ስራ ይለቀኩ ማለት ነው። እግዚአብሔር ይመስገን። የመጣህበት መንገድ በጣም የእግዚአብሔር እጅ ያለበትና የእግዚአብሔር ምሪት የታከለበት መሆኑን በደንብ ያሳያል። ውድ የጸጋ ሾው ቤተሰብ ተመልካቾቻችን፣ ጸጋን ሾው በዩቲዩብ ቻናላችን ጸጋ ሾው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃለሁ። ይህ ፕሮግራም በጂኤምኤም ቴሌቪዥንም ወደ እናንተ ይደርሳል። የዛሬ የጸጋ ሾው እንግዳ የሆነው ነቢይ ሳሙኤል አባተ ነው። ከሱ ጋር ድንቅ ቆይታ እያደረግን ነው የምገኘው። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁ። እንዲሁ በጸጋ ነው የዳንኩት፣ እንዲሁ በጸጋ እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። በጣም ያስገርማል። እንግዲህ የህይወትና የአገልግሎት ምስክርነት እየሰጠህ ነው። በተለይ ጸጋው በሰዎች ህይወት ውስጥ ተገልጦ እንዴት የማይጠቅመውን ወደሚጠቅም፣ የማይረባውን ወደሚረባ፣ ሰነፉን ጎበዝ ወደሚያረግ፣ ደካማውን ኃያል ወደሚያረግ የጸጋ ዓለም ውስጥ ጌታ እንዴት እንዳመጣ ከህይወትህ ከአገልግሎትህ ብዙ ነገሮችን ነግረኸኛል። እንደው እስቲ አሁን አንተ የምታገለግልበት የአገልግሎት ኦፊስ የነቢያት ግሬስ ነው ወይም ጸጋ ነው አንተ ላይ ያለው እና በዚህ የአገልግሎት እግዚአብሔር በአንተ ህይወት ውስጥ በአንተ አገልግሎት ውስጥ ያደረጋቸው ነገሮችን ብትነግረኝ። የጸጋው አምላክ የተባረከ ይሁን። ጸጋ ነፃ ስጦታ ነው፣ ከእግዚአብሔር የሚፈስ ከሰው ማንነት ጋር የማይገናኝ እንዲህ አይነቱን ሰው አምጥቶ እግዚአብሔር እንዲሁ የሚጠቀም አምላክ ስለሆነ እግዚአብሔር ስም የተባረከ ይሁን እና በዚህ በአገልግሎት የዘመን ውስጥ እግዚአብሔር በከፍተኛ ደረጃ የነቢያት ኦፊስን ውስጤ ላይ እንዳስቀመጠ ሁሌ ይሰማኛል። በዚህ መንፈስ እግዚአብሔርን እያገለገልኩ ነው። በተለይ መናፍስትን በመለየት እዛ በስራ ላይ ያለው ነው እግዚአብሔር ይህን አገልግሎት በእኔ የጀመረው። ስራ ላይ ነው የጀመረው አገልግሎቱ? ስራ ላይ ያለው ነው። የወደቀ የለ? በጣም ብዙ እንትኖች አሉ፣ ኤክስፔሪየንሶች አሉ በዙሪያ ላይ። ሁልጊዜ ከስራ ቦታ ስወጣ ወደ ጸሎት ቦታ ነው የሚሄደው። አዳር ጸሎቶች ምኖች ውስጥ ነው የምገባው። በጣም ጌታን እወዳለሁ። እግዚአብሔርም ከልጅነት የጀምሮ ይናገረኛል። በጣም ነው የሚናገረኝ። ሰራብሃለሁ፣ እጠቀምብሃለሁ፣ ትውልድን አሳልፌ እሰጥሃለሁኝ። በሰሜን ኢትዮጵያ ውስጥ እግዚአብሔር ብዙ በርካታ ነፍሳቶች እንደሚሰጠኝ ይናገረኝ ነበር እና ሞተር ሳይክል አለችኝ። ወደ አገልግሎት ሲሄድ የሞተር ሳይክሏን ድምፅ ሲሰሙ አጋንንቶች ይጮሁ ነበር። ይወድቃሉ፣ ሰፈር ላይ ይጮሃሉ። አንዳንዴ ደግሞ ሰላም ስል ሰዎችን ይወድቃል አጋንንት። መኪና ውስጥ መግባት እስከማልችል ድረስ ይቸገር ነበር።
እንደውም አንድ ጊዜ ጸልያለሁ፣ እግዚአብሔር ሆይ ይሄ ሁሉ አንዳንድ ጊዜ በቃ እንደዚህ ሲሆን ሰዎች ምንድነው የሚገምቱት፣ ምን ሊሉኝ ይችላሉ የሚል ፍርሃትም ውስጤ በጣም ይመጣ ነበር። እና በመናፍስቱ ዓለም ላይ እግዚአብሔር ብዙ ሰዎችን ነፃ አውጥቷል፣ ዴሊቨር ሆነዋል። በጣም በርካታ የሚባሉ ሰዎችን ማለት ነው። ሌላ በጣም የሚገርመኝ ነገር እግዚአብሔር የጸጋው ባለቤት ስሙ ይባረክ፣ በርካታ መካኖች ወልደዋል። መውለድ የማይችሉ በሐኪም በምናምን የተረጋገጠ አይወልዱም የሚባሉ ሰዎች ከምነግር ቁጥር በላይ እግዚአብሔር በቃ በእኔ ጸሎት እግዚአብሔር ረድቶኝ ብዙዎች እንደዛ ሆነዋል። አሁን ባለንበት ቤተክርስቲያን በ2 ዓመት ውስጥ ከ800 ሰው በላይ ጌታን ተቀብሎ 107 የሚሆኑ ተጠምቀዋል። አብዛኛው ደግሞ ከሌላ ዓለም የመጡ ናቸው። እሱ በጣም አስደናቂ ነገር ነው። ቤተክርስቲያንን በብዙ ነፍስ እየባረከ ነው። ብዙ ሰዎች ይፈወሳሉ። የእግዚአብሔር ጸጋ በኃይል ተንቀሳቀሰ ነው ያለው። እዛም ገጠር እያለሁኝ በዊልቸር ከሆስፒታል ያቃታቸውን ነገር ሰዎች ወደ እኔ ቤት ይዘው ይመጡ ነበር። ቤቴ ውስጥ አንዱም በጣም ከማስታውሰው ውስጥ በጣም ድርቅርቅ ያለች ኦልሞስት ደም ፈሷት ያለቀ ሴት ከሌሊቱ 7 ሰዓት ሙስሊሞች ናቸው አንኳኩተው ይዘው መጥተው እግዚአብሔር አስነስቷት እንደገና በእግሯ ተመልሳለች። ኦልሞስት ሙታለች። እያለቀሱ ነው የመጡት። እና እግዚአብሔር በጸጋው ስለማይጸጸት የጸጋ ስጦታውን ደግሞ ለወደደው ስለሚሰጥ እኛ አጠቃቀሙን አስተዳደራዊ ሁኔታውን ልንጠነቀቅ ይገባል እንጂ እግዚአብሔር በጸጋ የሚባርክ አምላክ ነው፣ ጸጋን የሚሰጥ አምላክ ነው። እና በዚህ ዙሪያ ላይ በጣም ብዙ እግዚአብሔር የሰራቸው ነገሮች አሉ። ብዙ ሰዎች ታስረው በገመድ መተው ተፈተው ይመለሳሉ። ያው ሰሜን ኢትዮጵያ ብዙ ከባድ ቻሌንጆች አሉ። ቅድም እንዳልከው የመናፍስቱም አሰራር አለ። ያው ብዙ ቦታ እንዳለ ሁሉ በዛም አካባቢ ላይ የመንፈስ አሰራር በኃይል አለ። ሰዎች አምልኮተ እግዚአብሔር ብዙ የለም። በርካታ ሰዎች ከጣዖት ጋር የተገናኘ እንዲህ የሚያመልኩ ሰዎችም አሉ። ከዚህ ጋር የተገናኘ ምድሪቱ ላይ እንዲህ አይነት ተጽዕኖዎች ስላሉ በዛ ጫና ውስጥም ቢሆንም እግዚአብሔር እየረዳን እግዚአብሔር እየደገፈን እንደዚህ ቤተክርስቲያንን የሚያበረታታ ብዙ ነገር የለም። እዛ አካባቢ ላይ በጣም ትግሉ ይበዛል፣ ጦርነቱ ይበዛል። ከላይ ጀምሮ እስከታች ያሉት መዋቅሮች ቤተክርስቲያንን ያሳድዳሉ እና እግዚአብሔር ተመሰገነ ይሁን። በጣም ብዙ ነገሮች እየተሰራ ነው ያለው። እንደው ምናልባት አሁን ወደ ሰሜን አካባቢ የእግዚአብሔር የመንፈስ ቅዱስ ጉብኝት ጀምሯል። በተወሰነ መንገድም እየሰማን እያየን ነው፣ በሚዲያም ቢሆን የምንገኘው ማለት ነው። እና በቀጣይስ እንደው የእግዚአብሔርን ጉብኝት ወደ እናንተ ወዳለበት ምድር እንዴት ትጠብቃለህ? የእግዚአብሔርስ አሰራር ምን ይመስላል? ከዚህ በኋላ ወንጌልስ ከመሰራት አንጻር ምን አይነት ነገር ይደረጋል? እሱን ነገር ብትነግረኝ ጥሩ ነው። እግዚአብሔር ብዙ ጊዜ የነሐሱን ደጅ ሰብራለሁ፣ መወረሪያዎችን እቆርጣለሁኝ፣ ተራሮቹን አደቃቸዋለሁኝ። ስውር የሆኑ መዝገቦች አሉኝ። ሰሜን ኢትዮጵያ ላይ የሚገለጥ ክብር አለ። በጣም ሰዎች ከዚህ በኋላ የሰሜን ውቅር ወይም ደግሞ ቀይ ቀበሮ ለመጎብኘት የተለያየ ነገር ለማየት ለሚመጡት ክብር ስለሚገለጥ የእግዚአብሔር እጅ ስለሚታይ በርከት ያለ ሰው አሁን ነገሮች ተገልብጠው ወደ ሌላ ቦታ እንደሚሄደው ሁሉ ወደ ሰሜን ብዙዎች እንደሚጎርፉ ሰሜን የኢትዮጵያ ኢየሩሳሌም እንደምትሆን ጽዱና ንጹህ ነገር ከዛ እየወጣ ኢትዮጵያን እንደሚሞላት በሰሜን ተራሮች ላይ የእግዚአብሔር መላእክቶች ብዙ ጊዜ ታይተዋል። ምክንያቱም በዛው ቻሌንጅ ውስጥ ሰብሮ መስራት የሚችል እግዚአብሔር እሰራለሁ የሚከለክለኝ ማን ነው ስለሚል በስራው ጻድቅና ኃያል አምላክ ስለሆነ የሰሜንን ጉብኝት እንጠባበቃለን። መከራን ባየንባቸው ዘመን ፈንታ ደስታን አሳየኝ ይላል እግዚአብሔር ቃል። መከራ በታየበት ዘመን ሁሉ ደግሞ ደስታና ጉብኝት የእግዚአብሔር ጸጋ ይገለጣል። በጣም እየተጠባበቅን ነው። በጣም ብዙ ሰዎችም ደግሞ እየተነሱ ነው። አሁን ከኛ በፊትም ከኛም በኋላ ከኛ በፊት የነበሩ አባቶች አሉ። እነሱ ባቃጠሉት መስዋዕት ውስጥ ነው እኛ ዛሬ እየሰራን ያለ ነው። ከኛም በኋላ የሚነሱ በጣም ብዙ ትውልዶች አሉ ሰሜን ኢትዮጵያ ላይና እግዚአብሔር ይመስገን ንጹህ የሆነ ምንጭ ከዛ እየፈለቀ ምድሪቱን ያጠጣል። ይሄ ተስፋ አለ። አሜን። እግዚአብሔር ይባርክ ነብይ። በጣም ጥሩ መልካም ቆይታ ነው ያደረግነው። የመጨረሻ ለእግዚአብሔር ሕዝብ እንዲሁም ደግሞ በአጠቃላይ የመንፈስ ቅዱስ ረሃብና ጥማት ላለው አዲስ ላለው ትውልድ ምን አይነት መልእክት ታስተላልፋለህ? ክብር ለኢየሱስ ሲሆን የመጀመሪያው ነገር እኛ አገልጋዮች እንግዲህ ለሁሉ ምሳሌ መሆን ይጠበቅብናል። ምሳሌነታችን በትውልዱ መካከል መታየት አለበት። ትውልዱ የሚያየው እኛን ነው። በእኛ ዘንድ የተበላሸ ነገር ሲያይ የሚመጣው ትውልድ በዛው ይቀጥላል። አገልጋዮች በጣም ብንጠነቀቅ፣ ለእግዚአብሔር ክብር ብንጠነቀቅ፣
ያ ካልሆነ ግን እግዚአብሔር ከጨዋታ ውጭ እንደሚያደርገን ነው የሚሰማኝ። እግዚአብሔር ዛሬም መጥረጊያውን አለው ያነሳል ሰዎችን እና በጣም እግዚአብሔር ብዙ ጊዜ ተናግሮኛልና በዚህ ምድር ላይ ያለን አገልጋዮች በጥንቃቄ በፈሪሃ እግዚአብሔር ምሳሌነት ባለው ለሚያውን ሁሉ ምሳሌ እንድንሆን መናገር ፈልጋለሁ። ህዝቡ ደግሞ በእውነት የኢትዮጵያን ጉብኝት በጸሎት እንዲጠባበቅ በፍቅርና በመዋደድ በአንድነት ውስጥ እግዚአብሔር እንድንጠብቅ በመጾም በመጸለይ እግዚአብሔር እንድንጠብቅ ያስፈልጋል። እግዚአብሔር በምድራችን የጀመረውን ጉብኝት እንዲያስቀጥል እቺን ሀገር ዛሬም ፊታችን ያለውን ኤርትራን ባህር እንዲያሻግረን ዛሬም ልንጸልይ ያስፈልጋል። ከዛ ውጭ በጣም እንወዳችሁ። እግዚአብሔር ዘመናችሁን ይባርክ። ጸጋሾው እንደገና ይህን ዕድል ስለሰጣችሁኝ እግዚአብሔር አምላክ ዘመናችሁን ይባርክ፣ አገልግሎታችሁን ያስፋ ለማለት እወዳለሁ። በጣም ነው የማመሰግነው። እኔም የጸጋሾው እንግዳውን መተክ እግዚአብሔር በአንተ ህይወትና ዘመን ያደረጋቸውን መልካም ነገሮች ለእግዚአብሔር ህዝብ ስላካፈልክ በጣም አመሰግናለሁ። ታንክ ዩ። ውድ የጸጋሾው ቤተሰብ ተመልካቾቻችን የዛሬ ጸጋሾው እንግዳይ የነበረው ነቢይ ሳሙኤል አባተ ነበር። ከህይወቱ ከአገልግሎቱ እግዚአብሔር ካደረገው ድንቅና ታምራት ለእግዚአብሔር ህዝብ አካፍለዋል። ይህ ፕሮግራም አዘጋጅቼ ወደ እናንተ የማደርሰው እኔ ኤልያስ ወንድሙ ነኝ። ጸጋን ሾው በዩቲዩብ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎችም በማድረስ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃለሁ። ሳምንት እንደ ጌታ ፈቃድ ከሌላ እንግዳ ጋር ወደ እናንተ የመመጣ ይሆናል። የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እስከ ሳምንት ቸርን ሰንብት። በጸጋ ነው የዳንኩት እንዲሁ በጸጋ በጸጋ ነው እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ።